أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. ما بعد ውድ ተከበራችሁ ወንድም እህቶች፣ አባት እናቶች እንደምናችሁ ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። በዚች ባጭር ሰዓት ትንሽ በአላሁ ዐዘ ወጀል ዘንዳ ሊያቃርቡን የሚችሉ ነገሮችን ለማንሳት እወዳለሁ። ከእናንተ ጋራ ጆሮአችሁ እንድትደርስና በልባችሁ እንድትይዟት ትንሽ ነገሮች መልእክቶችን ማስተላለፍ ፈልጋለሁ። الله عز وجل إن المصدقين والمصدقات وأقرضوا الله قرضا حسنا يضاعف لهم ولهم أجر كريم إلى الله يوند يسيت مصواتوች አላህ ብዙ ሰጥቷቸው ከዛ ላይ ትንሽን የሚመጸውቱ ወንድና ሴት መጽዋቶች ለአላህ መልካም የሆነን ብድር ያበደሩ ማለት አላህ የራሱን ሀብት ሰጥቶ ሲያበቃ ራሱ ይጠይቃል። ራሱ በነፃ ሰጥቶ ለኔ ስጡኝ፣ ለኔ ስትሉ ስጡ እያለ ያዛል። አላህ ለነዛ ሰዎች ራሱን መስጠት እየቻለ በሕክማው ለነዛ እጃጠር አድርጎ መስጠት እየቻለ እንደሌላው ሰው እኩል ማድረግ እየቻለ የተሻሉ ማድረግ እየቻለ ሕክማው ሆነና ተቀባይ አድርጓቸዋል። እናንተ ደግሞ ሰጪ የሆናችሁ ወገኖች ወንድም ሴቶች የለገሳችሁ እንደሆነ ለአላህ የሚያቃርባችሁን ስራ ስትሰሩ ወአቅሪዱላህ ቀርደን ሐሰና መልካም የሆነን ብድር ለአላህ አበድሩት አለ። ለአላህ አደራ ስጡት ማለት ነው። ለአላህ አደራ ስጡት። አላህ ዘንዳ በአደራ መልክ ይቀመጥላችሁ። ይሄ የመጸወታችሁት ምጽዋት አደራውን የማይበላ ጌታ ዘንዳ ይቀመጥላችሁ። ተቀምጦሳ ራሱን አይደለም ይመልስላችሁ። እዛ ላይ ዛሬ ዱንያ ላይ ነው ወለድ ያለው አበድሮ፣ አኺራ ላይ ወለድ የለም። እጥፍ ድርብ አድርጎ አላህ ይከፍላል። እሱ የፈለገውን መጠን ያክል እንደ ሰውየው እኽላስ ቅርበት ልክና መጠን አላህ አባስቶ ይሰጣል። አንድን ኸይር ስራ አንዷን በ10 ያባዛል፣ አንዷን በ700 በሚሊዮን አባስቶ የሚሰጥ የሆነ ጌታ ነውና ዩضዓፉ ለሁም ለነሱ እጥፍ ድርብ ይሆንላቸዋል። ለአላህ ብለው የመጸወቱት ምጽዋት ወደ አላህ አደራ የሰጡት ወለሁም አጅሩን ከሪም አለ። ሌላ ደግሞ የክብር የሆነ ሚንዳና አጅር አላቸው አለ አላህ። ያንን የሰሩትን እጥፍ ድርብ አድርጎ ከፍሎ ሰጥቶ እንደገና አጅሩን ከቢር አለ አላህ። ለእነሱ ትልቅ የሆነ ከሪም የክብር መስተንግዶ አጅርና ሚንዳ ላቅ ያለ አላቸው ይላል አላህ። ረሱልም ዓለይሂ ሰላቱ ወሰላም መጽዋች ለጋሽ ቸር ነበሩ። በተለይ በረመዳን ላይ ረሱል ዓለይሂ ሰላቱ ወሰላም ካነ አጅወደ ማ የኩኑ ፊ ረመዳን በጣም ቸርነታቸው እጅግ የሚሰፋውና የሚበዛው በረመዳን ነው። ረሱል ዓለይሂ ሰላቱ ወሰላም በተለይ ከጅብሪል ጋር ቁርአን ይቀራሉ፣ ያቃራቸዋል እየመጣ በዛን ሰዓት ደግሞ የበለጠ ቸርነታቸው ይበዛል። እጃቸው ላይ ያለውን ነገር ሁሉ ሳይጠየቁ ይሰጣሉ። ተጠይቀው ደግሞ አንድን ነገር አይከለክሉም። ስሰጡ ስጦታ ድህነትን የማይፈራ ስጦታ ነበር የሚሰጡት። ድህነትን የማይፈራን ሰው ስጦታ ይሰጡ ነበረ። የአላህ መልእክተኛ ሲሰጡ አንጀት የሚያርስ ስጦታ ነው የሚሰጡት። አንጀት የሚያርስ ስጦታ ሲሰጡ ደግሞ እጅግ በጣም ይደሰታሉ። ሰው ሲቀበል ነው ሲሰጠው ይደሰታል። እሳቸው ደግሞ ሲሰጡ እጅግ በጣም ይደሰቱ ነበረ። ይሄ ቸርነት፣ ደግነት፣ ሰደቃ ለጋሽነት፣ ሰደቃ መስጠት፣ ለአላህ ማቀበል አላህም ዘንዳ የተወደደ ነው። የረሱልም ዓለይሂ ሰላቱ ወሰላም ባህሪያቸው ነበረ። ይሄ ባህሪ የጋራ የሁላችንም ባህሪ መሆን መቻል አለበት። አላሁ ዐዘ ወጀል ኢንቱብዱ ሰደቃት ፈኒዕማ፣ ሰደቃችሁን ምጽዋታችሁን በግልጽ ብሰጡት እጅግ በጣም መልካም ነው።
ወኢን ትኽፉሃ ብትደብቋትም ደግሞ መልካም ነው። ሪያ የሚፈራ ሰው ይልኝ ይስሙልኝ የሚፈራ ሰው በስውር ድምፁን ሰው ሳያየው ሳይሰማው ተደብቆ ማድረግ ነው። ወይም ማንነቱን ሳይገልጽ ለምስኪኖች ዝም ብሎ መስጠት ነው፣ መለገስ ነው። ወትኽፉሃ ወቱቱ አልፉቀራ ለፉቀራዎች ትሰጧታላችሁ ይላል አላህ። ኸይር ቦታ ላይ ታውሏታላችሁ። ፈሁወ ኸይሩን ለኩም ለእናንተ እጅግ መልካም ነው ይህንም ማድረግ። በግልጽ መመጽወት ሌላንም ሰው ያበረታታል፣ ሌላንም ሰው ያነቃቃል። ይሄ ሰውዬ በር ከፋይ ሲሆን አንድን ኸይር ነገር በግልጽ በአደባባይ ሲሰጥ ሌሎች ደግሞ እሱን አይተውና ሰምተው ለጋሾች ይሆናሉ። ራሱን ከሪያ ከይስሙልኝና ከዩልኝ ራሱን ከጠበቀና ካጸዳ በኋላ ለአላህ ብሎ ነገ የቂያማ ቀን እሱ ራቁትን እርቃኑን በሚነሳበት ሰዓት ላይ ጌታ አላህ ዘንዳ ሊጠቅመውና ሊበጀው ዘንዳ ሲመጸውት በእኽላስ ሰጣት። ይሄ መልካም ነው፣ ሌላንም ሰው ያበረታታል። የሰው ልጅ ሰውን ተከትሎ ይሄዳል። አብዛኛው ሰው ደግሞ ሲደረግ ያየውን ነገር ያደርጋል። ስለዚህ ሌሎችን ሰዎች በዛ መንገድ እንዲሄዱ በዛ መንገድ እንዲጓዙ ያን ነገር እንዲያደርጉት ያበረታታልና ፈኒዕማ ያላ። ወይን ትኽፉሃ ነፍስያችሁን ማሸነፍ ከፈራችሁ ደግሞ ድብቅ ብታደርጓት ወቱቱሃ አልፉቀራ ለምስኪኖች ብትሰጡ ፈሁወ ኸይሩን ለኩም ለእናንተ መልካም ነው። አላህ ዘንዳ አድጎና ዳብሮ ይጠብቃችኋል። በአንድ 10 700 እስከ ሚሊዮን ድረስ አላህ ዘንዳ ይቀምጥላችኋል፣ ስፍሩ ቁጥሩ በማይታወቅ መልኩ። ወዩከፊር አንኩም ሚን ሰይአቲኩም ሌላው ጥቅም ደግሞ ወንጀሎቻችሁን ይሰርዝላችኋል። ወላሁ ቢማ ተዕመሉነ ኸቢር አላህ እናንተ የምትሰሩትን ስራ ሁሉ በግልጽ አዋቂ የሆነ ጌታ ነው። አዋቂ ነው፣ ምስጢራችሁን ያውቃል። ቸርነታችሁን ለምን እንደምትሰሩና እንደምትሰጡም የሚያውቅ የሆነ ጌታ ይለግሳችኋል። ለጋሽ የሆነ ጌታና አላሁ ዐዘ ወጀል ድብቅም በግልጽም ሆነ በአደባባይም ሆነ በሚስጥር ሰደቃ መስጠታችሁ ለእናንተ ኸይር ነው። አላህ ደግሞ ይህን ስራችሁን ያውቃልና ነገ ሁሉ ሙሉ አይባችሁን ሰትሮ ይቀበላችኋል ይላሉ ረሱል ዓለይሂ ሰላቱ ወሰላም። አቡ ሁረይራ ባስተላለፉት ሐዲስ ቡኻሪና ሙስሊም በዘገቡት አንዲትን ተምር የምትመዝን በሆነችዋ ሰደቃ የሰደቀ ሰው የአንዲት ተምር ቢዒድሊ ተምረቲን ነው የሚሉት። መን ተሰደቀ ቢዒድሊ ተምረቲን አንዲትን ተምር በምትመዝን ወይም የአንዲትን ተምር ዋጋ አንድ ተምር የምታወጣውን ዋጋ አንድ ተምር ብቻዋን እኮ አትሸጥም፣ ግን ብትሸጥ አንድ ተምር የምታወጣትን ዋጋ ታክል ወይም አንዷን ተምር ራሷን ወይ እሷን የሚያክል ሌላ ነገር ሐላል ሚን ከስቢን ጠይቢን ሐላል ከሆነ ከስቡ የለገሰና የሰጠ ወደ አኸራ ቤቱ የላከ ሐላል ከሆነ ከስቡ ከደከመበት ላቡን ጠብ ካደረገበት አላህ ደግሞ መልካምን እንጂ አይቀበሉምና ወላ የቅበሉ ላሁ ኢላ ጠይባ አላህ ደግሞ ቆንጆን ነገር እንጂ አይቀበልም፣ የተበሰበሰውን ቆሸሸውን አይቀበልም። የዛን ጊዜ ፈኢነ ላህ የቅበሉሃ ቢየሚኒ ያን ጊዜ በጥሩ ልቦናው ያችን ትንሽ ነገር ናት ብሎ አንድ ተምር ወይም አንድ ተምር የምትመዝነውን ያክል ወይም የአንድ ተምር ዋጋ ትንሽ ናት ምን ዋጋ አላት ብሎ አይንቅም። አላህ መያዕመል ሚትቃለ ዘረቲን ኸይረን የራ ነው። ያተም ብናይ ክብደት ታክል ኸይርን የሰራ ሰው ነገ አላህ ዘንዳ ቦታ ተሰጥቷት እንደ ትልቅ ነገር ተቆጥራ እኛ ይናቅናትና ዝትግባ እማንላት ነገር አላህ ዘንዳ ዋጋ አግኝታ እዛ ትጠቅመናለች። ወላ የቅበሉ ላሁ ኢላ ጠይባ አላህ ደግሞ ቆንጆን ነገር ሐላል ነገርን እንጂ አይቀበልም። ያን ጊዜ አላህ በቀኙ ይቀበላታል። ثم يربيها አላህ ያችን ገንዘብ ያስተዳድግለታል፣ አጅሯን ማለት ነው ለባለቤቷ። አንድ ሰው የፈረሱን ችቾ ከእናቱ ነጥሎ አጅቦ ተንከባክቦ አሰልጥኖ እንደሚያሳድገው አይነት ነገ የቂያማ ቀን ሐታ ተኩነ ምትለል ጀበል
ተራራ ያክል ሁና አድጋ አላህ ዘንድ ትቀርብለታለች ይላሉ ረሱሉ ዓለይሂ ሰላቱ ወሰላም በዚህ ሐዲሳቸው። ዓዲይ ብኑ ሓቲም ረዲየላሁ ዐንሁ ወአርዳህ ረሱሉን ሰለላሁ ዐለይሂ ወሰለም ሲሉ ሰማኋቸው። ማ ሚንኩም ሚን አሐድን ኢላ ሰዩከልሙሁ ላህ፣ ከእናንተ መካከል አንድም ሰው የለም አይኖርም አላህ የሚያናግረው ቢሆን እንጂ። በመካከላቸው በአላህና በሰውየው መካከል ምንም አይነት ተርጓሚ ሳይኖር ቀጥታ ያን ጊዜ ፈየንظሩ አይመነ ሚኑ ፈላ የራ ኢላ ማ ቀደም፣ ፊት ለፊቱ ወደ ቀኙ ሲመለከት የሰራውን ስራ እንጂ አያይም። ወየንظሩ አሽአመ ሚኑ ፈላ የራ ኢላ ማ ቀደም፣ ወደ ግራም ሲመለከት እዚህ ዱንያ ላይ ያለ የሰራውን ስራ እንጂ አያገኝም። የሚያየው እሱም ብቻ ነው። ወየንظሩ በይነ የደይ፣ ፊት ለፊቱ ደግሞ ይመለከታል። ፈላ የራ ኢላ ናር ትልቃ ወጅህ፣ ፊት ለፊቱ የሚያየው ደግሞ እሳት ነው። ስለዚህ ያንን ፊት ለፊት ስናይ ግራ ቀኛችንን ስናይ የሰራነውን ስራ ብቻ ሲሆን ፊት ለፊታችንን ስናይ ደግሞ እሳት ከሆነ ፈተቁ ናረ ወለው ቢሽቅ ተምራ፣ በአንዲት ተምር ግማሽ እንኳ ቢሆን ራሳችሁን ከእሳት ተከላከሉ ይላሉ የአላህ መልእክተኛ። ሰደቃ የእሳት መከላከያ ጋሻ ነች። ረሱል ዓለይሂ ሰላቱ ወሰላም 7 ሰዎች አላህ በራሱ ጥላ ስር ያጠልላቸዋል አሉና እዛ መካከል ከ7ቱ አንዱ ረጁሉን ተሰደቀ ቢሰደቀትን ፈአኽፋ፣ ሰውየው አንዲትን ሰደቃ ያሰደቀ ነው። ያችን ሰደቃ ደብቆ ለአላህ ብሎ የሰጠ ነው። ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑ፣ በቀኙ ሲሰጥ በግራ ያለው ሰውዬ በማያውቅና በማይረዳው መልኩ ደብቆና ሰውሮ መስጠቱ ደግሞ የተሻለ ይሆናል የሚለውን ያመለክታል። አላሁ ዐዘ ወጀል ነቢያቶችን አዟል። ነቢያቶችን ባዘዘበት አማኞችን ደግሞ በዛው በተዋረድ ያዘዘበት ሁኔታ ነውና ያ አዩሃ አለዚነ አመኑ ኩሉ ሚነ ጠይባት ወዕመሉ ሷሊሐን፣ ያ አዩሃ ሩሱሉ ኩሉ ሚነ ጠይባት ወዕመሉ ሷሊሐን መጣና ሌላ ቦታ ላይ ያ አዩሃ አለዚነ አመኑ ኩሉ ሚነ ጠይባት ማለት ኩሉ ሚነ ጠይባት ወዕመሉ ሷሊሐን፣ ከመልካሙ ከሐላል ተመገቡ መልካምንም ስሩ። መልካምንም ስሩ፣ ስትበሉ ስትመገቡ ሐላልን ተመገቡ አለና ለመልእክተኞች አዘዘ። በተመሳሳይ ለአማኞች ያ አዩሃ አለዚነ አመኑ ኩሉ ሚን ጠይባት ማ ረዘቅናኩም፣ እኛው ከሰጠናችሁ ሐላል ከሆነው ተመገቡ። ሐላል የሚበላ ሰው ኸይር ለመስራት አይቸገርም። ይህን ከተናገሩ በኋላ በዙ አስከትሎ ረሱል ዓለይሂ ሰላቱ ወሰላም ስለ አንድ ሰው መንገደኛ ተጓዥ ብስቅልቅል ያለ አቧራ የቦለለበት በጭቃ የተቀባ የደከመ የሙዱ የደህ ለሰማ፣ ወደ ሰማይት እጁን ያነሳል፣ ዱዓ ያደርጋል። ጠጉሩ ተንጨባሮ ልብሱ ቆሾ ያ ረብ ይላል። ዱዓ ያደርጋል፣ አላህን ይለምናል። የሚበላው ሐራም ነው፣ የሚጠጣው ሐራም ነው፣ የሚለብሰው ሐራም ነው፣ የሚመገበው ሐራም ነው። እንዴት አድርጎ ዱዓ ይቀበለዋል? ስለዚህ እናንተ አላህንም ለመጠየቅ ወደ አላህም ለመቃረብ ሐላል በልታችሁ፣ ሐላል ጠጥታችሁ፣ ሐላል ለብሳችሁ፣ ሐላልን ተመግባችሁ ነው አላህን መለመን ያለባችሁ። ዱዓችንን ወደ አላህ እንዳይደርስ እኛና አላህ መካከል መጋረጃ ሆኖ ግንብ ሆኖ እንዳይወጣ ያደረገው አንዱ የምንጠቀመውን ነገር አለመምረጥ ነው። ሐራምን ከሐላል መምረጥ አለመቻል አንድ ማዕቀብ ሆኖብናል። ዑመር ብን ኸጣብ ረዲየላሁ ዐንሁ ወአርዳህ መልካም ስራዎች ተፎካከሩ ወይም ተወዳደሩ ይላሉ። ሰደቃ አነ አፍضሉ ኩነ፣ እኔ በልጣችኋለሁ አለች ይላሉ ዑመር ብን ኸጣብ ረዲየላሁ ዐንሁ። ዑመር ብን ዓብድልዓዚዝ ረዲየላሁ ዐንሁ ሶላት ግማሽ መንገድ ታደርሳችኋለች አሉ። ጾም ደግሞ ዩበሊጉከ ባበል መሊክ፣ ንጉሱ በር ላይ ያደርሳችኋል፣ አላህ በር ላይ ማለት ነው።
ወሰደቀቱ ቱድኺሉከ ዐለይህ ሰደቃ ደግሞ ወደ አላህ ቤት ታስገባሃለች ይላሉ ዑመር ብኑ ዓብድልዓዚዝ ረዲየላሁ ዐንሁ ወአርዳህ። ሉቅማን ብኑ ሐኪም ልጃቸውን ሲመክሩ አንተ ልጄ ሆይ የተሳሳትክ እንደሆነ በዓይንህ፣ በእጅህ፣ በአስተሳሰብህ፣ በምላስህ ሰደቃ አድርግ፣ ፈዓጢ ሰደቀተን ሰደቃን ስጥ ይሉ ነበረ ዑመር ብኑ ዓብድልዓዚዝ ረዲየላሁ ዐንሁ ወአርዳህ። እና አሕባቲል ኪራም ሰደቃ ትልቅ ኸይር አለውና በይሃቂ ባወሩት ረሒመሁላህ እስተንዝሉ ርዝቀ ቢሰደቃ ሰደቃችሁን ነው ርዝቃችሁን አውርዱ ከአላህ ካዝና በሰደቃ ይላሉ። በሰደቃ ርዝቃችሁን አውርዱ ይላሉ። ማንኛውም ሰው ነገ የቂያማ ቀን በሰደቃው ጥላ ስር ይውላል። ፀሐይዋ አናት ላይ ቀርባ ጭንቅላት በሚንፈቀፈቅበትና በሚፈላበት ጊዜ ሰደቃ የሚያደርጉ ሰዎች፣ በእኽላስ ሰደቃን የሚለግሱ ሰዎች በሰደቃቸው ጥላ ስር ይሆናሉ ብለዋልና አሕመድ ዓለይሂ ረሕመቱላህ ሰደቃ ማብዛት ይኖርብናል። እርዝቃችን ሲጠብብን ሰደቃ ማድረግ፣ የቂያማ ቀን ፀሐይ ሙቀት ለመከላከል ያን ላባችን አንገታችን ወይም አፍንጫችን ድረስ መጥቶ እስከሚለጉመን ድረስ የነበረውን ሙቀት፣ ጭንቀት፣ ስቃይ፣ መከራ በሰደቃ መከላከል እንደሚቻል አላህ መልእክተኛ ይመክሩናልና ሰደቃ ማብዛት፣ ሰደቃ መስጠት መልካም ነገር ነው። ረሱል ዓለይሂ ሰላቱ ወሰላም አይሻ እንዳወሩት ፍየል አረዱና ፍየሏን አከፋፈሏት። ለአይሻ ፍየሏ ምን ቀረ አለቀች አይደል ስሏት፣ አንድ እግር አለ አሏቸው። አንድ እግር ተርፋለች። አይ ሁሉም አለ ማለት ነው አሉ። የቀረው አንድ ትከሻ ብቻ ነው የሌለው፣ ሁሉም ፍየሏ አለች ማለት ነው። አላህ ዘንድ ያስቀመጥነው አለ፣ እኛ ዘንዳ ያለው ግን ያልቃል። እኛ ዘንዳ ያለው ያልቃል። ማ ዒንደኩም የንፈድ ወማ ዒንደ ላሂ ባቅ። እናንተ ዘንዳ ያለው ምንጊዜም ያልቃል። ያስቀመጣችሁት ለእሱ የሰጣችሁት ግን ኗሪ ነው፣ ቀሪ ነው፣ ለአኼራችሁ ተቀማጭ ነው። አላህ ወለነጅዚየነ አለዚነ ሰበሩ አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ስለሚል አላህ። ስለዚህ እህት ወንድሞቼ ሰደቃ እናብዛ፣ ወደ አላህ መቃረብን እናብዛ። በሰደቃ ወደ አላህ እንቅረብ። ትንሽ ናት ብለን መናቅ የለብንም። ሰበቀት ድርሃሙን አልፈ ድርሃም ነው። አንዲት ድርሃም ያለችዋን ብንሰድቃት 1 ብር ወይም 1 ሪያል 1 ድርሃም ለአላህ ብንሰጠው አላህ ደግሞ ያችን እጥፍ ድርብ አድርጎ አሻሽሎና አሳድጎ ይሰጠናልና እንበርታ ወንድም እህቶቼ። ሰላም አለይኩም ወረሕመቱላሂ ወበረካቱ።